በጌታ በኢየሱስ ክርስቶስ ስም ሁላችሁንም ሰላም እላለሁ። እንኳን ለፋሲካ በዓል ሁላችንም እግዚአብሔር በሰላም አደረሰን። የእግዚአብሔር ስም የተባረከ ይሁን። አጭር የእግዚአብሔርን ቃል ለማካፈል ነው የመጣሁት። ከአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ጀምሮ እስከ 8 ያለውን እናያለን። እንደዚህ ይላል፣ ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾም አይደለም ይላል ጳውሎስ ለቆሮንቶስ በጻፈው መልእክቱ ማለት ነው። እንግዲህ በአጠቃላይ በዚህ ክፍል ውስጥ የሚያወራው ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ የነበረውን ከባድ ኃጢአት በአሕዛብ መካከል እንኳን የሌለ ይላል ቸል ስለተባለና ምንም እንዳልተፈጠረ የቆሮንቶስ ቤተክርስቲያን ዝም ስላለችው የዝሙት ኃጢአት በማንሳት ነው መልእክቱን የሚጽፈው። እዚህም ቁጥር 1 ላይ እንደዚህ ይላል፣ በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል፣ የዚህ አይነት ዝሙት በአሕዛብስ እንኳን የማይገኝ ነው ይላል እና ጳውሎስ ይህንን መልእክት ሲጽፍ የእርሾን ምሳሌ ይጠቀማል። ደግሞም የክርስቶስን የቤዛ ስራ በማንሳት ቅዱሳን ራሳቸውን እንዴት ማንጻትና እንዴት መቀደስ እንዳለባቸው በማሳሰብ ያነቃቃል እና በዚህ ክፍል 3 ነገሮችን ማንሳት ፈልጋለሁ አሁን ካነበብኩት ቁጥሮች ውስጥ እና የመጀመሪያው ጳውሎስ እርሾን እንደ ኃጢአት ምሳሌ አድርጎ ይጠቅሳል። በብሉይ ኪዳን እርሾ የሚያመለክተው ኃጢአትን ሲሆን እስራኤላውያን የፋሲካን በዓል ሲያከብሩ እንዲያስወግዱ ተነግሯቸው ነበር። ይህንንም በዘጸአት 12 ቁጥር 15 ላይ ማየት እንችላለን። ምን ይላል? ዘጸአት 12 ቁጥር 15 7 ቀን ቂጣ እንጀራ ትበላላችሁ፣ በመጀመሪያውም ቀን እርሾውን ከቤታችሁ ታወጣላችሁ። ከመጀመሪያው ቀን አንስቶ እስከ 7ኛው ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ ይላል። የፋሲካን በዓል ሲያከብሩ ከተነገራቸው ነገር አንዱ እርሾን ከቤታችሁ ታወጣላችሁ፣ ደግሞ እስከ 7 ቀን እርሾ ያለበትን እንጀራ የሚበላ ነፍስ ከእስራኤል ተለይቶ ይጥፋ የሚል ጠንካራ መልእክት ነው የተሰጣቸው። ጳውሎስ ይህን የእርሾ ምሳሌ በመጠቀም ኃጢአት በቤተ ክርስቲያን ውስጥ ወይ በቅዱሳን ሕይወት ውስጥ ካልተፈተሸና ተገቢውን መጽሐፍ ቅዱሳዊ መልስ ካልተሰጠው የቤተ ክርስቲያን ውስጥ እንደሚስፋፋ ህብረትን እንደሚያበላሽና እንደሚያረክስ ነው የሚያሳስበን። ቁጥር 6ም የሚናገረው እሱን ነው። ምን ይላል? ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ይላል። ጥቂት እርሾ፣ ጥቂት ኃጢአት የቅዱሳንን ህብረት ሁሉ ያጠፋል፣ ያበላሻል፣ ደግሞም ያረክሳል። አሮጌው እርሾ የሚለውንም ሀሳብ ትመለከታላችሁ። እዚህ ጋር አሮጌው እርሾ ብሎ ጳውሎስ የሚነግረን በቆሮንቶስ ቤተክርስቲያን ስላለው ኃጢአት ነው። እንግዲህ ስፔሲፊካሊ እዚህ ጋር የተጠቀሱት ኃጢአቶች አንደኛው ዝሙት ነው፣ ሁለተኛው ግፍ ይላል፣ ሌላው ደግሞ ክፋት ይላል። እነዚህ አሮጌው እርሾዎች ናቸው፣ መወገድ አለባቸውም ይላል። ቁጥር 7 ላይ ምን ይላል? አሮጌውን እርሾ አስወግዱ ይላል። የፋሲካን በዓል ለማክበር ካሰባችሁ እነዚህ ነገሮች መወገድ አለባቸው ይላል። ዛሬስ አሮጌው እርሾ በቤተ ክርስቲያን ውስጥ ይኖር ይሁን? በቅዱሳን መካከልስ ይሄ አሮጌው እርሾ የሚባለው ኃጢአት ይኖር ይሁን? እንግዲህ የፋሲካን በዓል ስናከብር እነዚህ ነገሮች መወገድ እንዳለባቸው ነው የምንማረው። እግዚአብሔር ቅዱስ ስለሆነ የእግዚአብሔርም ሰዎች በኑሯቸው ሁሉ ቅዱሳን እንዲሆኑ ጥሪ ቀርቦላቸዋል። በመዝሙር 5:4 ላይ ምን ይላል? አንተ በደልን የማትወድ አምላክ ነህና ክፉ ከአንተ ጋር አያድርም ይላል። ስለዚህ በእርሾ የተመሰለ ኃጢአት በእኛ ሕይወት ውስጥ ሊኖር አይገባም የሚለውን ነገር ልንማር እንችላለን። ሁለተኛ ሊያነሳ የፈለገው ትልቅ ሀሳብ ክርስቶስን እንደ ፋሲካ በግ ያቀርበዋል። ፋሲካችን ክርስቶስ ታርዷል ይላል። የኢየሱስ የመስዋዕትነት ሞት በብሉይ ኪዳን የነበረውን የፋሲካውን በግ ትንቢት ፍጻሜ ነው። ዘጸአት 12 ቁጥር 13 ላይ ምን ይላል? ደሙም ባላችሁበት ቤቶች ምልክት ይሆንላቸዋል፣ ደሙንም ባየው ጊዜ
ከእናንተ አልፋለሁ። እኔም የግብፅን ሀገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባቸውም ይላል። የአደም እስራኤላውያንን ከሞት እንደታደገ የክርስቶስ ኢየሱስ ሞት እኛን ከኃጢአት ባርነት ነፃ አውጥቶናል። አዲስ ኤክሰደስ ለእኛ ሆኖናል ማለት ነው። አዲስ መውጣትን አስገኝቶልናል ማለት ነው። በዚህ የክርስቶስ ቤዛ ስራ የቆሮንቶስ ክርስቲያኖች ማንነት ሲነግረን ምን ይላል? እርሾ አልባ አዲሱ ሊጥ ይላቸዋል። ወይንም ቅዱሳን፣ ከኃጢአት ነፃ የሆኑ ቅዱሳን፣ ለእግዚአብሔር የተለዩ ለማለት ነው። ቁጥር 7 ላይ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ ይላል እና ይህ በክርስቶስ ቤዛነት የተገኘ ማንነት ነው። እርሾ አልቦ አዲሱ ሊጥ ይላል እና ቅዱሳን ይላል። ፖዚሽናሊ ቅዱሳን ሁሉ ለእግዚአብሔር የተለዩ ናቸው። ግን ያው በየዕለቱ የሚገጥማቸውን ኃጢአት በንስሐ ያጸዳሉ በክርስቶስ ኢየሱስ ደም ማለት ነው። እኛም በክርስቶስ የቤዛ ስራ ከኃጢአት ባርነት ነፃ ወጥተናል። ኃጢአት አይገዛንም፣ እኛ ለጌታ ተለይተናል። ይሁንና በየዕለቱ ከምንሰራው ኃጢአት መቆጠብና መንጻት ያስፈልጋል። የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻልና ይላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትን በእኛ ውስጥ አይኖርም ይላል እና ሶስተኛው ደግሞ ጳውሎስ የቆሮንቶስ ሰዎች ወደ ቅድስና ይጠራቸዋል። ለቅድስና የቀረበን ጥሪ ነው የምናየው ቁጥር 8 ላይ። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾ አይደለም ይላል እና በዓልን እናድርግ የሚለው ቃል የፋሲካን በዓል የማክበር ጉዳይ ብቻ አይደለም፣ የተለወጠ የክርስትና ሕይወት መኖር እንዳለብን የሚያመለክት ነው እና ጳውሎስ የቆሮንቶስ ቅዱሳን የክርስቶስን ሞት በማስታወስ ኃጢአትን ማስወገድ እንዳለባቸው ያሳስባል። እንግዲህ ኃጢአት ብሎ እዚህ ጋር የተጠቀሰው ነገር በቅንነት መለወጥ አለበት፣ በንጽህና መተካት አለበት፣ በእውነተኝነት መተካት አለበት። ኃጢአት ተብሎ የተገለጸው ክፋት፣ ግፍ፣ ዝሙት ነው። እንድንከተል ግን በዓልን ስናከብር የፋሲካን በዓል ሲያከብሩ መከተል ያለባቸው ነገር ምንድን ነው? ቅንነት፣ ንጽህናና እውነተኛነት ነው እና የፋሲካን በዓል እንዴት እያከበርን ነው? እኛስ ቅንነት ይታይብናል ወይ? ቃሉን ቅን በቅንነት አክብሩ ስለምናል። ቅንነት ማለት እንግዲህ አንደበቱና ልቡ አንድ የሆነ ማለት ነው እና ምንም ልዩነት የሌለው በአንደበቱ የሚናገረውና በልቡ ያለው አንድ የሆነ ሰው ማለት ነው። እውነተኛ ነን ወይ? እዚህ ጋር ደግሞ እውነተኛነትንም ከኛ ይጠበቃል። የፋሲካን በዓል ስናከብር ውሸትና አስመሳይነት የሌለበት ሕይወት ማለት ነው። ስለዚህ ፋሲካን በቅድስና ማክበር ይሁንልን የሚለውን ሀሳብ ልናይ እንችላለን። ስለዚህ ሁለት ዋና ነገሮችን ልናደርግ ይገባል። ወይም ምን እናድርግ ለሚለው ነገር ለመመለስ እንደ ቤተ ክርስቲያን የክርስቶስን የቤዛ ስራ የሚመጥን ሕይወት በመኖር ቅድስናን መጠበቅ አለብን። ሁለተኛ ደግሞ እስራኤል የፋሲካን በዓል እርሾን በማስወገድ እንዳከበሩ እኛም ኃጢአትን በማስወገድ በቅንነትና በእውነት የፋሲካን በዓል ልናከብር ይገባል። ፋሲካችን ክርስቶስ ታርዷል። መልካም በዓል ይሁንልን። ጌታ ኢየሱስ ይባርካችሁ። ተባረኩ።